ኢየሱስ ክርስቶስን አብረን እናከብረዋለን። እስኪ በጭብጨባ እንቀበሉላችሁ።
ወደ እግዚአብሔር ቃል ይያለን እግዚአብሔር ቃል ያስተምረናል ትላንትናም እግዚአብሔር በጣም ሲናገር ነበር ወንድም መስገር አሁን ጊዜውን ለሱ ሰጣለን ስለ እግዚአብሔር ቃል ክብር እና ጨብጨብስ እስቲ ደህና ኢየሱስ ተመስገን ጌታ ኢየሱስ ክርስቶስ ይክበር እሺ ወንድም መስገር እስካሁን ሰዓት ድረስ እግዚአብሔር በብዙ በረከት ስለባረከን መጀመሪያ ስለበላነው ስለጠጣነው ስለሰማነው ወደ ውስጣችን ስለገባ ሙሉ ምስጋና ለኢየሱስ መጀመሪያ ተመስገን ኢየሱስ ክብር ኢየሱስ ስላደረከው ስለተናገርከው ስለሰራው ነገር ሁሉ አንተን እናከብርሃለን በኢየሱስ ክርስቶስ ስም። እንግዲህ ወደ መጨረሻው ሰዓት እየቀረብን ነው። የመጨረሻ መልእክት ደግሞ እንደ መዝጊያም ነው እንደ ማጠቃለያም ነው እንደ መሰብሰቢያም ነው እንደ መቋጠሪያም ነው እና ወደ ግራ ወደ ቀኝ የማይል ነው ቀጥታ አናቱ ላይ ነው። ምክንያቱም ማንም ግራ ገብቶት መሄድ የለበትም ማለት እስካሁን በብዙ ነገር ተባርከናል አይደል? የመጨረሻው ግን ይሄ አፉን የበረከቱን የሰበሰብንበትን አፍ ማሰሪያ ግጥም አድርገን አስረን ወደ ቤት አሜን። ተስማማላችሁ? አርስት ብትጠይቁኝ ጌታ እግዚአብሔር ኃይሌና ዝማሬ ክፍል 2 ማለት ነው። ትላንት ለነበራችሁ ክፍል 2 ይሆናል። ዛሬ ለነበራችሁ የመጀመሪያ መልእክቴ ማለት ነው። ኢሳይያስ 12 ላይ 12 ቁጥር 1 በዚያም ቀን አቤቱ ተቆጥተኸኛልና ቁጣንም ከእኔ መልሰሃልና አጽናንተኸኛልና አመሰግንሃለሁ። እነሆ አምላክ መድኃኒቴ ነው፣ ጌታ እግዚአብሔር ኃይሌና ዝማሬ ነውና መድኃኒቴም ሆኗልና በእርሱ ታምኜ አልፈራም ትላለህ። ኢየሱስ ኤልሻዳይ ነው። እኔ እሱን ታምኜ አልፈራም ካልን ይሄ ጥቅስ የሚናገረው ስለ ኢየሱስ ብቻ ነው። ስለምን? አምላኬ መድኃኒቴ ነው መድኃኒትም ሆኗልና። አምላክ ነው ግን ምን ሆኗል? መድኃኒት ሆኗል። ይሄ ነው አምላክ። ይሄንን ያመነ ብቻ አይፈራም። አምላክ ሆኖ መድኃኒት ያልሆነ እሱ ኤክስ ነው። መድኃኒት ሆኖ አምላክ ያልሆነ እሱ ኤክስ ነው። አምላክና መድኃኒት የሆነ ብቻ የኢሳይያስ አምላክ ነው። ቁጥር 3 ውሃውንም ከመድኃኒት ምንጮች በደስታ ትቀዳላችሁ። በዚያ ቀን እንዲህ ትላላችሁ፣ እግዚአብሔርን አመስግኑ፣ ስሙንም ጥሩ፣ በአሕዛብ መካከል ስራውን አስታውቁ፣ ስሙ ከፍ ያለ እንደሆነ ንገሩ። ታላቅ ስራ ሰርቷልና ለእግዚአብሔር ተቀኙ፣ ይህንንም በምድር ሁሉ ላይ አስታውቁ። አንቺ በጽዮን የምትኖሪ ሆይ የእስራኤል ቅዱስ በመካከልሽ ከፍ ከፍ ብሏልና ደስ ይበልሽ፣ እልልም በይ። መድኃኒት የሆነልኝ ይህ አምላኬ ነው። ይሄ ጥቅስ ከዘጸአት 15 ትላንትና ካነበብነው እንደ መነሻ ከወሰድነው ጥቅስ ጋር የሚሄድ ነው። መልእክቱ ተመሳሳይ ነው። እግዚአብሔር መድኃኒት ሆነልን፣ አሳዳጆችን በባህር ጣለ። ይህ የአባቴ አምላክ ነው፣ ስሙም እግዚአብሔር ነው። እግዚአብሔር ተዋጊ ነው። እሱ መድኃኒቴ ነው። እሱ አምላኬ ነው። እሱ የአባቴ አምላክ ነው። ስንደምረው ጠቅላላ የአባቴ አምላክ ዝማሬ ይገባዋል። እግዚአብሔር ዝማሬ ይገባዋል። መድኃኒቴ ዝማሬ ይገባዋል። ሞት የዋጠልኝ ዝማሬ ይገባዋል። ወደ ሰማየ ሰማያት የወጣው
የሚገባ ማን ነው? ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ከሰማያት ሰማይ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም። መጽሐፍ ቅዱስ ቢኖር ኖሮ ማንም የለም የሚለውን አያጽፍም፣ ወይም ደግሞ በቃሉ ላይ እንዲህ አይነት ነገር አይሰፍርም። ስለሌለና እንደሌለም እንድናውቅ ምን እንድናውቅ ከሰማይ ከወረደው በቀር ወደ ሰማይ የወጣ ሌላ እግዚአብሔር በምስራቅ በኩል ወደ ሰማየ ሰማያት ለወጣ ለእግዚአብሔር ዘምሩ የተባለለት ሌላ እንደሌለ ሰው ያቅ ዘንድ ከሰማያት ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። ኤፌሶን ምዕራፍ 4 ቁጥር 4 ላይ ይሄንን ነገር ያጸናል። በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ። ስንት መንፈስ አለ? በጣም ጥሩ። ቁጥር 5 እንዲህ ይላል፣ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት። ኤፌሶን ምዕራፍ 4 ከቁጥር 4 ጀምሬ ነው የማነበው። ቁጥር 5 አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት። ቁጥር 6 ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ። ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን። ስለዚህ ወደ ላይ በወጣ ጊዜ በምስራቅ በኩል ወደ ሰማየ ሰማያት ለወጣ ለእግዚአብሔር ዘምሩ ብሎ ዳዊት የዘመረለት እርሱ ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎችም ስጦታን ሰጠ ይላል። ወደ ምድር ታችኛው ክፍል ደግሞ ወረደ ማለት ካልሆነ ይህ ወጣ ማለትስ ምን ማለት ነው? ይህ የወረደው ሁሉን ይሞላ ዘንድ በአምላክ ሰፈር በመለኮት ሰፈር የጎደለ ነገር አንድም እንዳይኖር ከታች በመለኮት የሚጠየቅን ነገር በሞላ ያሟላ፣ ከላይ በመለኮት የሚጠየቅን ነገር ያሟላ አንድ ብቻ ነው። እሱ ሁሉን ከሞላ ለሌላው ስፍራ የለው። ስንቱን ነው የሚሞላው? ሁሉን ነው የሚሞላው። ስንት ወረደ ከሰማይ? እስከ ዛሬ 3 ወረደ፣ 4 ወረደ፣ 5 ወረደ፣ የለም አልተጻፈም። አንድ ወረደ። እዛ ወደ ላይ ለምን ወጣ? ሁሉን ይሞላ ዘንድ። ምን ማለት ነው መሰላችሁ? በምድር ላይ አምላክ ሊሰራው የሚገባውን ሁሉ ሰርቶ በሰማይ ደግሞ አምላክ በዙፋኑ መቀመጥ ይገባዋልና እንደ አምላክነቱ በዙፋኑ ሰማይ ሞልቶ ሙሉ ስልጣን ይዞ ቁጭ ለማለት ወደ ሰማይ ወጣ። ሌላ የለም፣ እሱ እግዚአብሔር ነው። በምስራቅ በኩል ወደ ሰማይ ሰማያት ለወጣ ለእግዚአብሔር ዘምሩ። ሰማችሁ? ከላይ ቋንቋውን ሰው እንዳይወላውል፣ ዓለም እንዳይቸገር፣ ግራ እንዳይገባው አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት። በዓለም ላይ ብዙ አይነት ጥምቀቶች ሊኖሩ ይችላሉ። ከአንዲቷ በቀር በሞላ ኤክስ ነው። ማስረጃ ላይ በቃ መናገር ይችላሉ። ምንም ማስተባበያ የሌለው አንዲት ጥምቀት በምንም የማትለያይ ብትለያይ ኖሮ 2 ጥምቀት ትሆን ነበር። ለእናንትና እንዲህ አይነት ለእንትና ደግሞ እንዲህ አይነት የምትባል፣ ለሕፃን እንዲህ፣ ለአዋቂ እንዲህ፣ ለአሕዛብ እንዲህ፣ ለአይሁድ እንዲህ የምትባል የተለያየች ጥምቀት ብትኖር ኖሮ አንዲት ጥምቀት ብሎ መጻፍ በፍጹም አይቻልም። በምኗም በሁለንተናዋ ወጥ የሆነች አንዲት ጥምቀት አለች። አንድ ሃይማኖት አለች። አንድ ብቻ አንዲት ብቻ አለች። አያችሁ ዛሬ በዚህ ቦታ ስታዩ ይህን ታዩታላችሁ።
አልፈው ይሄ ታያላችሁ። እዛ ጋር ያው እዛም አለ፣ እዛም እንደዛ አለ፣ እዛ ጋር አለ፣ ሞልቷል። እዚህ ላይ አለ፣ በየቤታችን አለ። አገሩን ወሮታል። እና ምንድነው ይሄ? ምንድነው? ቀጥታ መልሱ እንደምትሉ ነው። ገበያ ላይ ሄዳችሁ እንደምትገዙ ይሄ ምንድነው? አሁን እነዚህ አበባዎች ምን አሉ መሰላችሁ? እኛ አገሩን አደመቅ ነው፣ ቤቱን አደመቅ ነው። እንደኛ ምቹ የለ፣ አንጠወልግ፣ አንደርቅ። በመስሪያ ቤት ብትሄዱ እኛ ነን ተጎንጉነን ምን ብለን አምረን ለሰው በክብር በአንገቱ ዙሪያ የምንቀመጣለን። ሳሎን ብትሄዱ እኛ ነን፣ መኝታ ቤት እኛ ነን። ብፌው በእኛ ነው ያማረው፣ ጠረጴዛው ሁሉ ምንድን ነው በእኛ ያላማረ? በየመኪና ውስጥ ግቡ፣ እኛ ነን አስበነዋል ይላል። አገሩን ሞሉት። በኋላ ሌሎች ተረሱ። ድሮ የሚታወቁ የነበሩ በትንሽ ጓሮ ውስጥ አንዳንድ ጎበዝ ስንተክላቸው የነበሩ ጽጌረዳዎች ተረሱ። ለየሉ ገበያ ላይ የሚቸበችበው ይሄ ነው። ጠቅላላ መርካቶ አበባ። በኋላ ቀን መጣና የአበባ እርሻ የሚባል ተጀመረ። የአበባ እርሻውን በዝዋይ በኩል ብትሄዱ ሐዋሳ መስመር በግራ በቀኝ የተንጣለለ እርሻ ላይ በክብር ቤት ተሰርቶላቸው በመድኃኒት በብዙ ጥንቃቄ በባለሙያ እገዛ ድሮ እኮ በየጓሮ የተረሱ ናቸው። አሁን ግን ተሰራላቸውና በዚህ በሆሎታ መስመርን ብትሄዱ አለ፣ በዚህ በሙታጅራ መስመርን ብትሄዱ አለ። በኋላ በየቦታ ምንድነው ሲባል አበባ እኮ አበባ የአበባ እርሻ ነው ይባል ጀመር። ደረሱና ወጡ። ሲወጡ ጥንቃቄ ምን ልበላቸው? ይኸው በቃ እንደው በቃ እነሱን ለማድረስ መኪናው ይጣደፋል። አውሮፕላኑ ፕሮግራም ተይዞለታል። የሚበሩበት አገር በየቀኑ ይበራል። እነዚህ ምን ይላሉ? ወይም እነዚህ ምርጤዎች አሁን ቸርች ሰሩት። ቢጫው ጸሎት ቤት የተሰራ አሁን ነው አይደለም? አንድ ተሰርቶላቸዋል። እኛ ሀገሩን ያስለቀቅን ከየት የመጡ ናቸው እነዚህ ብለው አሁን አድም ምን እናርጋችሁ? አትሸቱ። መልክ አላቸው። ጠዋት እንደተሰበከው የአምልኮ መልክ አላቸው። ኃይሉን ግን ክደዋል። ከሽታ ሽታ ያላቸው፣ ከፍሬ ፍሬ የላቸው። እነዛ ግን እቤት ውስጥ ተደብቀው እየበዙም ነው እያበቡም ነው። በዋጋ በፍጹም ከነዚህ ጋር አይወዳደርም ማንም ሰው። ይገርማችሁ ይሄ እነዚህ አበባዎችን አስደስተው ነበር። ግን በአሁን ሰዓት በዓለም ዙሪያ ሰውን በጣም የሚያስደስት ነገር እነዚህ ሲጨቃ በጣም የሚያስደስተው ነው። ታውቃላችሁ ለምን? ለአንድ ሰዓት የምትቆይ አልሆንም። የተፈጥሮ አበባ በቃ ነው የሚያሰኘው። ለጊዜው ሰፈሩ ደመቀ። ግን አሁን በቃ ተቀመጡ፣ ግድ የለም ብዙ ቦታ ስላለ ተቀመጡ። ግን እኛ የምንፈልገው ሕያው የሆኑትን ሽታ ያላቸውን የጥንቶቹን የተረሱትን አሁን ግን ጊዜ ፈቅዶላቸው ብቅ ብቅ ያሉትን እነሱን እንፈልጋለን። ስለዚህ አሁን የምናገረው ነገር ይሄ አበባ አርቲፊሻል ነው ብዬ ስናገር አይደለም ብሎ እንደ መከራከርና ድርቅ እንደማለት ነው። የኔን ቃል መከራከር ይሄ አርቲፊሻል ነው እያልኩ አይደለም፣ ተሳስተ ማለት ነው። ለምን? ቀጥታ ከእግዚአብሔር ቃል ነው።